ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ተመልሰን ተገናኝተናል። ስለ ኤክስፖኔንሻል ፈንክሽን እየተመለከትን ነበረ ባለፈው የቆምነው። ይሄው ክፍል 2ን ዛሬ ይዘን መጥተናል። ራሽናል ኤክስፖነንት ሲሆን ማለት ነው። ባለፈው ኢንቲጀር ኤክስፖነንት ሲሆን ምን ይሆናል ብለን ነበር ያየነው። ዛሬ ደግሞ ራሽናል ኤክስፖነንት ሲሆን ምን ይሆናል የሚለውን ነገር እንመለከታለን። ራሽናል ማለት ከዚህ ቀደም እንደነገርኳችሁ በኤ ኦቨር ቢ መገለጽ የሚችል ማለት ነው። በኤ ኦቨር ቢ መገለጽ የሚችል when b is greater than different from 0 ብለን አውርተናል። በኤ ኦቨር ቢ መገለጽ የሚችል ሆኖ ቢ ደግሞ ከዜሮ የተለየ መሆን አለበት። ምክንያቱም ማንኛውም ቁጥር ለዜሮ መካፈል ስለማይችል ማለት ነው። ይሄ በዚህ ፎርም መገለጽ የሚችል ከሆነ ራሽናል ነምበር ተብሎ ይገለጻል ብለን ነበር ያወራነው። ስለዚህ ኤክስፖነንት ማለት ደግሞ ፓወር ነው ብለናል። ስለዚህ ፓወራቸው ራሽናል ሲሆን እንዴት አገን ራሽናል ሲሆን ኤክስፖኔንሻል ፈንክሽኖች እንዴት ሲምፕሊፋይ እናደርጋለን የሚለውን ነገር ነው የምንመለከተው። አሁን በቀጥታ ወደ ዴፊኒሽናችን እንሂድ። if n is an odd positive integer ነው የሚለን። ልብ በሉ እዚህ ላይ የn ዋጋ ወይም ደግሞ n odd positive integer ከሆነ ነው የሚለን። odd ማለት ነው ጎዶሎ ማለት ነው። ጎዶሎ ፖዚቲቭ ቁጥር ነው የሚለን ኢንቲጀር ማለት ነው። ኦድ የሚባሉት ምንድናቸው? 1 3 5 7 እያለ 9 እያሉ የሚሄዱ ቁጥሮች እነዚህ ኦድ ፖዚቲቭ ኢንቲጀር ተብሎ ይጠራሉ። ዘን a the power of 1 over n is equals to b የሚሆነው መቼ ነው? b the power of n is equals to a ሲሆን ማለት ነው። ያ ማለት a the power of 1 over n የn ዋጋ ደግሞ ኦድ ነው። ልብ በሉ እዚህ ላይ ኦድ ፖዚቲቭ ኢንቲጀር ሲሆን a the power of 1 over n is equals to b ይሆናል ነው የሚለን። ይሄንኛውን ምን መሰላችሁ እዚህ ላይ አሁን ለምሳሌ በቁጥር ደረጃ ላሳያችሁ። ለምሳሌ ማለት ነው ለምሳሌ ይሄንኛውን 27 ላድርገውና 27 ማን ነው? 27 የኤ ዋጋ ማለት ነው፣ ወይም ደግሞ ቤዙ ማለት ነው። ከዛ ዘ ፓወር ኦፍ አደረግንና ኢንቱ ዘ ሆል ልበለውና ይሄን 1 ኦቨር 3 ልበለው። ይሄንኛውን 1 ኦቨር 3 ማለት ነው። ይሄ እንግዲህ እዚህ ላይ እንደምትመለከቱት 3 ምንድነው? የኤን ዋጋ ማለት ነው። ኤን ምንድነው? ኦድ ፖዚቲቭ ኢንቲጀር መሆን አለበት ስለተባለ ማለት ነው። ዘን እዚህ ኢኳልስ ቱ እንልና ይሄ ከማን ጋር እኩል ነው የተባልነው? ይሄ ከማን ጋር እኩል ነው የተባልነው? ቢ ዘ ፓወር ኦፍ ኤን ኢዝ ኢኳልስ ቱ ኤ ማለት ነው። በዚህ ጊዜ ቢ የሚባለው ማን ነው? ቢ ዘ ፓወር ኦፍ ላይ ኢዝ ኢኳልስ ቱ እንበልና ይሄንኛውን ቢ እንበለው። ቢ ማለት ነው 27 ዘ ፓወር ኦፍ 1 ኦቨር 3 ማለት ነው። ይሄንኛውን እንዴት አድርገን መጻፍ እንችላለን? 3 ዘ ፓወር ኦፍ 3 ማለት ነው 27 ስለዚህ 3 ዘ ፓወር ኦፍ 3 ኢንቱ ዘ ሆል እናደርግና ምን እናደርገዋለን? 1 ኦቨር 3 ማለት ነው። ምንም እንኳን ለወደፊት የምናየው ነገር ቢሆንም እዚያው ላይ እየጨረስነው እንሂድ። ዘን እዚ ኢኳልስ ቱ እንልና ምን እናደርጋለን? 3 ዘ ፓወር ኦፍ እንልና 3 ኦቨር 3 ማለት ነው። 3 ኦቨር 3 ማለት ነው። ይሄንኛው ማለት ነው። ይሄንኛው በዚህ ታባዙታላችሁ ማለት 3 ታይምስ 1 ኦቨር 3 ማለት 3 ኦቨር 3 ይመጣል። ዘን እዚ ኢኳልስ ቱ 3 ይመጣልናል ማለት ነው። ይሄ ማለት ነው። ይሄ የሚሆነው መቼ ነው የተባልነው? ቢ ዘ ፓወር ኦፍ ኤን እዚ ኢኳልስ ቱ ኤ ሲሆን ማለት ነው። ይሄ ማለት ነው። ይሄ ቢ የሚባለው ማን ነው? በዚህ ጊዜ ማን ነው? ቢ 3 ማለት ነው። 3 ስለዚህ 3 ዘ ፓወር ኦፍ 3 ማለት ነው። ይሄንኛው 3 ዘ ፓወር ኦፍ 3 ይሆናል። ምክንያቱም የኤን ዋጋ ደግሞ 3 ስለሆነ ማለት ነው። ኦሬዲ ቅድም የኤን ዋጋ 3 ነው ስለተባለ እዚህ ላይ እንደምትመለከቱት ማለት ነው። እዚህ ኮለስቱ ምን ይመጣል ማለት ነው? የኤ ዋጋ ማለት በዚህ ጊዜ ማለት ነው። ይሄኛው ኤ ነው። ልብ በሉ እዚህ ላይ ይሄኛው ኤን ነው። ቺኛይቱ 3ቷ ማለት ነው። ቺኛይቱ 3ቷ ማለት ኤን ናት ቺኛይቱ ማለት ነው። ዘን እዚ ኮለስቱ 3 ነው የተባልነው ማለት ነው። ይሄኛው ደግሞ 3 ደግሞ ማን ነው? የቢ ዋጋ ማለት ነው። ስለዚህ ቢ ዘ ፓወር ኦፍ ኤን ማለት 3 ዘ ፓወር ኦፍ 3 ማለት ነው። እዚ ኮለስቱ ምን ይሆናል? 27 ይመጣልናል ማለት ነው። 27 ይመጣልናል። ይሄንኛው ነው የሚገልጽልን እንግዲህ ማለት ነው። ስለዚህ የኤን ዋጋ ኦድ ፖዚቲቭ ኢንቲጀር ሆኖ ስለዚህ a the power of 1 over n ማለት is equals to b ሆነ ማለት ምንን ማሟላት አለበት ማለት ነው? b the power of n is equals to a መሆን አለበት ነው የሚለን። ልብ በሉ እዚህ ላይ ኦድ ፖዚቲቭ ኢንቲጀር። አሁን ደግሞ ኢቭን ፖዚቲቭ ኢንቲጀር በሚሆንበት ጊዜ ምን ማሟላት አለበት የሚለውን ነገር አብረን እንመልከት እስኪ። እዚህ ላይ እንመልከት። ይሄኛውን እናጥፋውና ማለት ነው if n is an even positive integer ነው የሚለን and a greater than or equal to 0 ነው የሚለን። ቅድም ብለናል የn ዋጋ ኦር ፖዚቲቭ ኢንቲጀር ቢሆን ብቻ ነው የተባልነው። አሁን ግን ሌላ ኮንዲሽንም አለ ተጨማሪ ምን የሚል የኤ ዋጋ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት ነው የሚለን ማለት ነው። ዘን ኤ ዘ ፓወር ኦፍ 1 ኦቨር ኤን ኢዝ ኢኳልስ ቱ ዘ ሞጁለስ ኦር ዘ አብሶሉት ቫልዩ ኦፍ ቢ ነው የሚለን። ኢፍ ኤንድ ኦንሊ ኢፍ ዘ ፓወር ኦፍ ኤን ኢዝ ኢኳልስ ቱ ኤ ማለት ነው። እዚህ ላይ ልብ በሉ። እዚህ ላይ
የኤን ዋጋ ኢቭን ሲሆን እንደዚሁም ደግሞ የኤ ዋጋ greater than or equal to 0 ሲሆን then a the power of 1 over n is equal to the modulus of b ነው የተባለው። እዚህ ላይ ለብ በሉ ራሱ ቁጥሩ አይደለም የሚወጣው እዚህ ላይ ራሱ ቁጥሩ ይሆናል ነበር አይደል ያልነው a the power of 1 over n ሆነ ማለት equals to b ነበር የመጣው እዚህ ላይ ግን አብሶሉት ቫልዩ መግባት አለበት ነው የሚለን። ለምን የሚለውን አሳያችኋለሁ። if and only if ተመሳሳይ ነው ከዚህ ጋር ተመሳሳይ ነው b the power of n is equals to a ነው እዚህም b the power of n is equals to a ነው ማለት ነው። ነገር ግን ዝኛየት ኮንዲሽን እንመልከታት እስኪ ዝኛየት ኮንዲሽን እንመልከታት። ለምሳሌ በቁጥር ደረጃ እንመልከተው እስኪ በቁጥር ደረጃ ስንመለከተው ምን ማለት ነው? ለምሳሌ ኤን ማን አድርገን እንውሰድ ለምሳሌ 9 ብለን እንውሰደው የኤን ዋጋ ማለት ነው። የኤን ዋጋ 9 ብለን ብንወስድ የኤንን ዋጋ ደግሞ ኦሬዲ ኢቭን ፖዚቲቭ ኢንቲጀር ስለሆነ የተባለው የኤን ዋጋ 2 አድርገን ብንወስደው ዘን 1 ኦቨር 2 እንበለው ማለት ነው። 1 ኦቨር 2 እንበለው እሺ እዚህ ኳልስቱ እንበልና እዚህ ኳልስቱ እንበልና ልብ በሉ ዝላውን የኤ ዋጋ እንደዚሁ greater than or equal to 0 የተባለው ምክንያቱም 9 መብለጥ አለበት ማለት ነው። 0 እና ከዚያ በላይ ነው የኤ ዋጋ መሆን አለበት ማለት ቤዙ ማለት ነው። ቤዙ 0 እና ከዚያ በላይ መሆን አለበት ነው የተባለው። ለምን የሚለው ነገር አሁን ቅድም በኋላ አሳያችኋለሁ። እዚህ ኳልስቱ ምን ይሆናል? absolute value of b ነው የተባለው። absolute value of b ማለት ነው ዘን ይሄ ማለት ነው አሁን የኤ ዋጋ greater than or equal to 0 የተባለው 9 the power of 1 over 2 ማለት ነው 9 the power of 1 over 2 ማለት ነው 3 the power of 2 ማለት ነው 3 the power of 2 into 1 over 2 is equals to b ማለት ነው absolute value of b absolute value of b ማለት ነው። እሺ እዚህ ኳልስቱ እንበልና ኦሬዲ 3 ነው የሚመጣው ይሄም 3 ይመጣል። ነገር ግን እዚህ ላይ ምን ለማለት ፈልጌ መሰላችሁ እዚህ ላይ አሁን ለምሳሌ -9 ብናደርገው -9 into the whole 1 over 2 ብናደርገው እዚህ ኳልስቱ ብለን ይሄኛውን ቁጥር በሪል ነምበር ደረጃ ማግኘት አንችልም ማለት ነው። ይሄንኛው እዚህ ላይ ልብ በሉ 9 the power of -9 the power of 1 over 2 ማለት ነው። ይሄን በሌላ አገላለጽ እንደምታውቁት the square root of -9 ማለት ነው። ይሄንኛውን ደግሞ በሪል ነምበር ደረጃ ይሄም has no solution ብለን ነበር የተነጋገርነው ማለት ነው። ኮምፕሌክስ ነምበር ነው ይሄ ሶሉሽን ሊኖረው የሚችለውና ማለት ነው። ስለዚህ ኪኛቱን ልብ በሉ እዚህ ላይ a the power of a greater than or equal to 0 የሆነበት ምክንያት ምንድነው? የላይኛው ፓወሩ ወይም ደግሞ እቺኛቱ ማለት ነው ኢንዴክሷ ማለት ነው። በዚህ ጊዜ ኢንዴክስ ምንላት እቺኛቱ ማለት ነው። እቺኛቱ ኤን ዋጋ ኢቭን ሆነ ማለት ነው የሚመጣልን ውጤት እንደዚሁ ሁሉ ጊዜ ፖዚቲቭ የሆነ ቁጥር ነው የሚሰጠን ማለት ነው። በሌላ አነጋገር ለምሳሌ -2 ብናስገባ ለምሳሌ -2 ብናስገባ ዘወል ስኩዌር ስናደርገው 4 ይመጣልናል አይደለ? 4 ይመጣልናል። ግን እዚህ ላይ አሁን ልብ ማለት የሚጠበቅባችሁ ይሄን እንዳላደናግራችሁ ይልተውና አሁን እዚህ ላይ ምንድነው የኤን ዋጋ ኢቭን ፖዚቲቭ ኢንቲጀር ሆነ ማለት ነው። ኢቭን ፖዚቲቭ ኢንቲጀር ሆነ ማለት ነው። እንደዚሁም ደግሞ የኤ ዋጋ greater than or equal to 0 ሆነ then a the power of 1 over n is equal to the modulus of or the absolute value of b ነው የሚሆነው። ይሄ ደግሞ የሚሟላው ምን ሲሆን ነው? b the power of n is equal to a ማለት ነው። እዚህ አሁን እንግዲህ እዚህ ላይ ማወቅ የሚጠበቅባችሁ ነገር ምንድነው? ኦድ ከሆነ ግን ችግር የለውም። ለምሳሌ -9 ብላችሁ -9 the power of -9 the power of 1 over 3 ብትሉ ችግር የለውም። ይሄ ሪል የሆነ ቁጥር ይመጣላችኋል ማለት ነው። የሆነ ቁጥር ይመጣል እዚህ ላይ ምክንያቱም ኤክስፖነንቱ ኦድ ስለሆነ ማለት ነው። ነገር ግን በእንትን ጊዜ የኤን ዋጋ ወይም ደግሞ የዚህኛቱ አሁን ሲሪያልናት ዋጋ ኢቭን ከሆነ የግድ ምን መሆን አለበት? የውስጠኛው ፖዚቲቭ መሆን አለበት ማለት ነው። -9 መሆን አይችልም ማለት ነው። ይሄ የሆነበት ምክንያት እንግዲህ ምንድነው? ማንኛውም ቁጥር በኢቭኖች እየተባዛ ሲሄድ የሚሰጠን ቁጥር ፓወሩ ማለት ነው። ፓወሩ ኢቭን ከሆነ ኦልሬዲ የሚሰጠን ምንድነው? ፖዚቲቭ የሆነ ቁጥር ስለሚሰጠን ማለት ነው።
ኦልዌይስ ፖዚቲቭ የሆነ ቁጥር ስለሚሰጠን ማለት ነው። ስለዚህ ለዚያ ነው ይሄንኛውን a greater than or equal to 0 እንደ ፕሪኮንዲሽን ሆኖ የመጣው ማለት ነው እንጂ በኦድ ከሆነ ግን ማንኛውም ቁጥር መሆን ይችላል ማለት ነው። የኤ ዋጋ ማንኛውም ቁጥር መሆን ይችላል። እዚህ ላይ እንደምትመለከቱት የኤ ዋጋ ማንኛውም ቁጥር መሆን ይችላል። ነገር ግን ኢቭን ፖዚቲቭ ኢንቲጀር ከሆነ ግን የኤ ዋጋ ይግድ ምን መሆን አለበት? greater than or equal to 0 መሆን አለበት። ምን ለማሟላት? b the power of n is equal to a ለማለት ማለት ነው። b the power of n is equal to a ለማለት የግዴታ የኤ ዋጋ greater than or equal to 0 እና የኤን ዋጋ ኢቭን ፖዚቲቭ ኢንቲጀር መሆን አለባቸው ነው የሚለን። ሌላው ምንድነው? if a the power of 1 over n is a real number ነው የሚለን። a the power of 1 over n real number ከሆነ ነው የሚለን then a the power of m over n is equal to a the power of 1 over n the whole m ማለት ነው። ይሄንኛው አገላለጽ እና ይሄንኛው አገላለጽ they are the same ቅድም ስናወራቸው የነበሩት ማለት ነው። ለምሳሌ አሁን 3 the power of 2 3 the power of 2 the whole በእንትን ጊዜ ማለት ነው ሶሪ በኢንቲጀር ጊዜ ምን ብለን አውርተን ነበር? እንደዚህ ተብሎ ከተሰጠን ሁለቱም ይባዛል ብለን ነበር ያወራነው። ግን እዚህ ላይ በኤክስፖነንት በራሽናል በሆነ መንገድ ላሳያችሁ። ለምሳሌ 3 the power of 1 over 2 ማለት the whole 4 ማለት ነው። the whole 4 ማለት ይሄ ምን ማለት ነው? እዚህ ኳልስቱንልና ይሄን ምን ብለን መግለጽ እንችላለን? ወይም ደግሞ በሌላ አነጋገር እንደዚህ አድርጌ ልጻፍላችሁ። ይሄኛው ላጥፋውና ልክ በዚህ ፎርማት እንዲሆንልን ማለት ነው። 3 the power of 5 over 2 ማለት ነው። እዚህ ኳልስቱ ምን ብለን መግለጽ እንችላለን? 3 the power of እና 1 over 2 ሶሪ ለመጻፍ ትንሽ ያስቸግረኛል። the whole 5 ማለት ነው። ይሄንኛው አገላለጽ ተመሳሳይ ነው። ምክንያቱም ሁለቱን ስታባዙት ማለት ነው በኤክስፖኔንሻል ደረጃ 3 the power of ኤክስፖነንቶቹ እርስ በርሳቸው ይባዛሉ ማለት ነው። በዚህ ፎርም ከመጣ ይባዛሉ። አሁን ወደ ታች ስንሄድ ፎርማቱን ጠብቆ ይመጣላችኋል። that is what the nth root of a raised to the m's power ማለት ነው። ይሄ ማለት ነው the nth root of a ማለት ነው ይችኛቱ ማለት ነው። ይችኛቱ the nth root of a ተብላ ትጠራለች። the nth root of a የምትባለው a the power of 1 over n ማለት ነው። ከዛ raised to የሚለው ደግሞ raised to m's power ማለት ይሄው የዚህኛቱ ፓወር ማለት ነው። ያ ማለት a the power of 1 over n the whole m ብላችሁ ማንበብ ትችላላችሁ። ኦር ደግሞ the nth root of a raised to the m's power ብላችሁ መጻፍ ትችላላችሁ ማለት ነው። ሌላው ምንድነው? a the power of minus m over n is equal to ይሄንኛውን አገላለጽ ማለት ነው። ለምሳሌ መገልበጥ ትችላላችሁ ማለት ነው። በሌላ አነጋገር a the power of minus 2 over 3 ቢሰጠን ማለት ነው። 2 over 3 ቢሰጠን ቤዙን እንግዲህ ይሄንኛውን a የሚለውን ሌላ ቁጥር ማድረግ ትችላላችሁ። ምን ብላችሁ መጻፍ ትችላላችሁ? 1 over ትሉና a the power of 2 over 3 ብላችሁ መጻፍ ትችላላችሁ ነው እያለን ያለው። ይሄ ፓወር ነው ሶሪ። ይሄኛውን a ተለቅላ አድርገውና ማለት ነው a the power of 2 over 3 1 over ዝላያለ 1 over the whole ታረጉትና a the power of 2 over 3 ብላችሁ መጻፍ ትችላላችሁ ነው የሚለን። ይሄኛው በጣም ቀላል ነገር ነው። ሌላው ምንድነው? a the power of 1 over n ማለት ምን ማለት ነው? በሌላ አገላለጽ a the power of 1 over n ማለት ነው 1 over n ማለት ይሄ ኦሬዲ የተጻፈ ስለሆነ በቁጥር ደረጃ ላሳያችሁ። ለምሳሌ to the power of 1 over 2 ብንባል ይሄን አገላለጽ ማለት ነው እዚህ ኢኳልስ ቱ ማለት ነው ስኩዌር ሩት ኦፍ 2 ማለት ነው። እዚህ ላይ እንደዚህ to the power of 1 over 3 ከተባለ ደግሞ ምን ማለት ነው? ይሄ አገላለጽ ማለት ነው እዚህ ኢኳልስ ቱ the cube root of እዚህ ላይ ኪዩብ ላደርገውና 2 ማለት ነው። ይሄንኛው አገላለጽ ማለት ነው ሶሪ ይሄኛው 2 ማለት ነው። ስለዚህ ይሄኛው አገላለጽ ነው የሚለን። ስለዚህ a the power of n ማለት the nth root of a ማለት ነው where n is a positive integer ነው የሚለን። የn ዋጋ ግን ምን መሆን አለበት? always positive integer መሆን አለበት ነው የሚለን። a the power of 1 over n ስንል is equals to n square root of a ብለን ስንጽፍ የn ዋጋ ምን ጊዜም ፖዚቲቭ መሆን አለበት፣ ኔጌቲቭ መሆን አይችልም እዚህ ላይ ማለት ነው። ስለዚህ ይሄን ማሰብ አለብን ነው። where the number the nth root of a is also called principal nth root of a ተብሎ ሊጠራ ይችላል ነው የሚለን። ይሄንኛውን ኢንተርቼንጅብሊ መጠቀም ትችላላችሁ ማለት ነው። ወይም ደግሞ the nth root of a ወይም ደግሞ principal nth root of a ብላችሁ ማንበብ ትችላላችሁ ነው የሚለን።
ሌላው ምንድነው for a be a real number and n is a positive integer ነው የሚለን a real number ሆኖ እንደዚሁም ደግሞ n positive integer በሚሆንበት ጊዜ the nth root of a the power of n ማለት is equals to positive ወይም ደግሞ the modulus ወይም ደግሞ absolute value of a if n is even ነው የሚለን እንደዚህ ደግሞ a ምንድነው የሚመጣው መቼ ነው a የሚመጣው የn ዋጋ ኦድ ሲሆን ማለት ነው ለምሳሌ እንመልከት እዚህ ላይ ለምሳሌ እንመልከት የn ዋጋ ኢቭን ሲሆን የn ዋጋ ኢቭን ሲሆን ምንድነው መምጣት ያለበት የሚለው ነገር ስንመለከት እዚህ ላይ ለምሳሌ 2 ለምሳሌ ቁጥሯን የፈለግነውን ሪል ነምበር መሆን ይችላል ስለተባለ የn ዋጋ ለምሳሌ -2 ላድርገውና ዘሆል አድርገውና 2 ላድርገው ከዛ በኋላ ምን አደረኩት እዚህ ላይ መልሼ 2 አደርጋለሁ ኦሬዲ ግን 2 ስኩዌር ሩት ማለት ስለሆነ ስኩዌር ሩት እዚህ ላይ 2 መጻፍ አይተበቅብን ባይ ዲፎልት ይሄ ስኩዌር ሩት ስለሆነ ማለት ነው እዚህ ላይ 2 መጻፍ አይተበቅብን ዘን ይሄንኛው ምን ማለት ነው ስንል እዚህ ላይ ምን ማለት ነው ስንል ይሄ የሚመጣው መቼ ነው ይሄ ምንድነው የሚመጣው ዘ ፖዚቲቭ ወይም ደግሞ ዘ ሞጁለስ ኦፍ -2 ማለት ነው የሚመጣልን ይሄ ማለት ነው እዚህ ኮርስ ምን ይመጣልና 2 ይመጣልናል ማለት ነው ከአብሶሉት ቫልዩ -2 ሲወጣ 2 ይመጣልናል ፖዚቲቭ 2 ነው መውጣት ያለበት ነው የሚለው መቼ ይሄ የሚሆነው የn ዋጋ ኢቭን ከሆነ ማለት ነው እዚህ ላይ እንደምትመለከቱት እዚህ ላይ ኢቭን ነው ማለት ነው ምክንያቱም n የተባልነውና ማለት the nth root of a the power of n ማለት መቼ ነው the nth root of a the power of n is equals to modulus ወይም ደግሞ absolute value of a የሚመጣው መቼ ነው የn ዋጋ ኢቭን ሲሆን ማለት ነው እዚህ ላይ እንደምትመለከቱት የn ዋጋ ኢቭን ሲሆን ኦሬዲ እዚህ ላይ እንደምትመለከቱት በዚህ መንገድ ይሆናል ማለት ነው አሁን ደግሞ ምን ይሆናል ኦድ ስናደርገው ሲኤን ዋጋ ኦድ ስናደርገው ምን ይመጣል የሚለው ነገር እንመልከት ኦሬዲ ቤዙን ተመሳሳይ አድርገን ማለት ነው -2 እናደርገውና እዚህ ኳልስቱ እንበልና እዚህ ላይ ስር ያደረኩኝ እዚህ ላይ ደግሞ ኪዩብ አደረኩኝ ማለት ነው በዚህ ጊዜ ምንድነው የሚመጣው እዚህ ኳልስቱ -2 ነው የሚመጣው እዚህ ላይ ለብበሩ ራሷን ቁጥሯን ይዛችኋት የምትወጡት ማለት ነው እዚህ ላይ እንደምትመለከቱት a ነው የሚሆነው ለሚለ a ማለት ነው በዚህ ጊዜ ማለት -2 ነው ማለት ስለዚህ በዚህ ጊዜ -2 ይሆናል ማለት ነው ስለዚህ ኢቭን እና ኦድ ሲሆን ምንም መምታታት የለባችሁም በዚህ መንገድ ነው የምትረዱት ማለት ነው እሺ እንቀጥል እስኪ for example ይላል ኤግዛምፕል እዚህ ላይ መመልከት እንችላለን the cube root of 7 the power of 3 ማለት equals 7 ነው የሚሆነው እዚህ ላይ እንደምትመለከቱት ምንድነው የሆነው እዚህ ላይ ራሱ ቁጥሩ ነው የሚወጣው ነው ያልኳችሁ እዚህ ላይ እንደምትመለከቱት ራሱን ቁጥሩ ለምሳሌ -7 ሆኖ ከነበረ -7 ሆኖ ይወጣል እዚህ ላይ ማለት ነው እዚህ ላይ -7 ሆኖ ይመጣል እንደውም ግልጽ እንዲሆንላችሁ ማለት ነው እዚህ ላይ -7 the power of 3 ከነበረ የሚወጣው መሆኑ ነው -7 ሆኖ ነው የሚወጣው ማለት ነው ራሱ ቁጥሩ ነው የሚወጣው ምን ከሆነ ኦድ ከሆነ ማለት ነው ምክንያቱም የ3 ቁጥር ኦድ ስለሆነች ማለት ነው ሌላው ደግሞ ምንድነው እዚህ ላይ እንደምትመለከቱት ኢቭን ሲሆን ደግሞ ይሄኛውና ይሄኛው ኢቭን ነው እዚህ ላይ እንደምትመለከቱት the fourth root of -5 the power of 4 ነው የሚለን እዚህ ኳልስቱ ምን ይሆናል absolute value -5 ማለት ነው እዚህ ኳልስቱ 5 ነው የሚመጣው ነው የሚለን እዚህ ላይ ቅድም ስነግራችሁ የነበረው ማለት ነው እዚህ ላይ ቅድም ስነግራችሁ የነበረው አይነት ነው ልዩነት የለውም እዚህ ላይ ስነግራችሁ የነበረው ቅድም ኤግዛምፕል ሰርቼ ስለነገርኳችሁ እዚህ ላይ ሁለተኛ መልከም የለብንም ስለዚህ በዚህ መንገድ እንድትረዱኝ ነው ፈልገው ሌላው ማወቅ የሚጠበቅብን ነገር ምንድነው a the power of m over n ማለት ቅድም እንደነገርኳችሁ a the power of 1 over n the whole m ብለን መጻፍ እንችላለን ኦር ደግሞ 1 over n ን ወደ ውጭ አውጥተን a the power of m አድርገን መጻፍ እንችላለን ኦሬዲ ምን መሰላችሁ a the power of እና 1 over n ሲባዛ በm ማለት ኦሬዲ m over n ነው የሚመጣው የኛውን ወደ ውስጥ አስገብታችሁ 1 over n ወደ ውጭ አስወጣችሁት ማለት ተመሳሳይ የሆነ አገላለጽ ነው ይሄ ማለት ነው a the power of m the whole 1 over n ማለትም አገላለጹ ተመሳሳይ ነው ስለዚህ ይሄንኛው አገላለጽ ማለት ነው እዚህ ላይ እንደምትመለከቱት a the power of n ቤዝ ሆነ ማለት ነው በዚህ ጊዜም ሆነ ቤዝ ሆነልን ማለት ነው እዚህ ላይ ቤዝ ሆነ ማለት ነው እዚህ ላይ እንደምትመለከቱት የa ዋጋ ማለት ነው እዚህ ላይ የa ዋጋ ይሄ ከሆነ ስለዚህ 1 over n ማለት ነው the nth root of ምን ማለት ነው a ነው የተባለው የa ዋጋ ደግሞ ይሄ ነው ተብለናል እቺኛቱ ማለት a the power of m ማለት ነው ስለዚህ ይሄው the nth root of እና a the power of n ብለን እንጽፈዋለን ማለት ነው ይሄን አገላለጽ ደግሞ ከፈለጋችሁ በዚህ አይነት አገላለጽ መጻፍ ትችላላችሁ the nth root of a the whole m አድርጋችሁ መጻፍ ትችላላችሁ የኛው አገላለጽና የኛው አገላለጽ ተመሳሳይ ነው በሌላ አነጋገር ይሄንኛውን በቁጥር ደረጃ አድርጌ ላሳያችሁና ለምሳሌ the cubed root of ልበልና the cubed root of 7
ለምሳሌ 3 ልበለው ወይም ደግሞ 2 ልበለው ችግር የለውም። the cube root of 2 the power of 4 ልበለው ላይ 4 ልበለው። ይሄ አገላለጽና ይሄን አገላለጽ ማለት ነው እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። the cube root of 2 እና እዚህ ላይ the cube root of 2 ትላላችሁ the whole 4 አድርጋችሁ መጻፉም ተመሳሳይ ነው እየነገርኳችሁ ያለው። ይሄ አገላለጽና ይሄ አገላለጽ ዘ ሴም ምንም ኢንተርቼንጅብሊ መጠቀም ትችላላችሁ እነዚህን አገላለጾች ነው የሚለን። ስለዚህ እንቀጥል እስኪ። ሌላው ማወቅ የሚጠበቅብን ነገር ምንድነው? the nth root of a is not real number if a is negative ነው የሚለን። እዚህ ላይ እንደምትመለከቱት የኤ ዋጋ ኔጌቲቭ ከሆነ እንደዚህ ደግሞ የኤን ዋጋ ግን ኢቭን ከሆነ ማለት ነው ሪል ነምበር ሊሆን አይችልም ነው የሚለው። ቅድም ስነግራችሁ የነበረው ነው ማለት ነው። ለምሳሌ the fourth root of ብዬ ልጻፍና the fourth root of 7 ብዬ ብጽፍ the fourth root of 7 ብዬ ብጽፍ እዚህ ላይ እንደምትመለከቱት የኤን ዋጋ ኢቭን ነው። እዚህ ላይ እንደዚህ ደግሞ የኤ ዋጋ ኦሬዲ እዚህ ላይ ማይነስ 7 ላድርገው ምክንያቱም የኤ ዋጋ ኔጌቲቭ ስለሆነ የተባለው ማለት ነው። ይሄንኛውን እንግዲህ የሆነ ቁጥር ተባስቶ -7 ሊሰጠን የሚችል 4 ጊዜ ተባስቶ ማለት ነው። አራት ጊዜ ተባስቶ -7 የሚሰጠን ቁጥር ስለሌለ ይሄ አይነት አገላለጽ ሪል ነምበር የሆነ ቁጥር ሊሰጠን አይችልም ማለት ነው። ስለዚህ ለዛ ነው ቅድም ስነግራችሁ የነበረው ነው። ለምሳሌ በትንሹ እንኳን ባሳያችሁ the square root of -2 ብላችሁ ብትጽፉት ቁጥሮች እርስ በርሳቸው ተባስተው ማለት ነው -2 ሊሰጠን የሚችል ሪል ነምበር ልናገኝ አንችልም ማለት ነው። ምክንያቱም እርስ በርሳቸው ሲባዙ ማንኛውም ቁጥር እርስ በርሱ ከተባዛ ኦልዌይስ ፖዚቲቭ ስለሆነ የሚመጣልን ማለት ነው። ይሄንኛው እንድታውቁልኝ ነው የምፈልገው። ኤግዛምፕል መመልከት እንችላለን። the square root of -4 the fourth root of -5 the sixth root of -9 the nth root of -8 etc are not real number ነው የሚለን። እነዚህ ሪል ነምበሮች ሊሆን አይችሉም። ስለ ኮምፕሌክስ ነምበር ስናወራ ያኔ ኮምፕሌክስ ነምበር መሆን ይችላሉ። ነገር ግን በሪል ነምበር ደረጃ የነዚህ አገላለጾች ዋጋ ይኖራቸው ማለት ነው። however ይላል። ነገር ግን እዚህ ላይ the nth root of a is real number የሚሆነው መቼ ነው? የኤን ዋጋ ኦድ ሆኖ የኤ ዋጋ ደግሞ ኔጌቲቭ መሆን ይችላል ማለት ነው። ስለዚህ a is negative and n is odd ናቹራል ነምበር ከሆነ መሆን ይችላል ማለት ነው። ኤግዛምፕል መመልከት እንችላለን። the cube root of -27 is obvious ምክንያቱም -3 መምጣት ይችላል። -3 3 ጊዜ ስታባዙት -27 ስለሚሰጣችሁ ማለት ነው። እንደዚሁ ደግሞ the fifth root of 32 ማለት እንደዚሁ እዚህ ላይ እንደምትመለከቱት -32 የሚሰጠን ቁጥሮች እነዛ ያ ቁጥር 5 ጊዜ ተባዝቶ -32 እንዲሰጠን የሚችለው ማይነስቱን ተባዝቶ 5 ጊዜ -32 ሊሰጣችሁ ይችላል ማለት ነው። እንደዚሁም ደግሞ ይሄኛው በተመሳሳይ ሁኔታ እነዚህ ሪል ነምበሮች ይሆናሉ ማለት ነው። ምክንያቱም የምናገኘው ውጤት ሪል ነምበር ነው። ምክንያቱም እዚህ ላይ ስንመለከተው -3 ነው። -3 ኦልሬዲ ሪል ነምበር ነው። እዚህ ላይ እንደዚሁ -2 ነው ኦልሬዲ ሪል ነምበር ነው። ሌሎችም እንደዚሁ ሪል ነምበሮች መሆን ይችላሉ ማለት ነው። እነዚህን የሚያሟሉ ከሆነ ማለት ነው። የውስጠኛው ኔጌቲቭ ሆኖ የውጭ ደግሞ ኦድ ፖዚቲቭ ኢንቲጀር ከሆነ ማለት ነው። ወይም ደግሞ ኦድ ናቹራል ነምበር ከሆነ መሆን ይችላል ማለት ነው። the laws of exponent holds true for both irrational and irrational exponent ነው የሚለው። እንግዲህ እነዚህ ከዚህ ቀደም laws of exponent ብለን የምናውቃቸው ህጎች የመጀመሪያውን ሌክቸር መመልከት ትችላላችሁ። ጊዜ ላለመፍጀት እነዛን ማውራት አልችልም። እነዛ ህጎች በሙሉ ለራሽናል እና ኢራሽናል ኤክስፖነንቶች ይሰራሉ ነው የሚለን። ምንም ፋላሲ የሚሰራ ነገር ወይም ደግሞ የማይሰራ ህግ የለም ማለት ነው። እዛ ላይ አፕላይ ያደረጋችሁት ኢንቲጀር ኤክስፖነንት ለውን እዚህ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ኤግዛምፕል እስኪ እንመልከት። ሲምፕሊፋይ each of the following ነው የሚለን። እዚህ ላይ እንደምትመለከቱት the fifth root of 32 over the cube root of -64 እንላለን። እዚህ ኢኳልስ እንልና -32ን በፕራይም ፋክተራይዜሽን እንደዛ አድርጋችሁ መጻፍ ትችላላችሁ። እቺን ብቻ ላሳያችሁ ጊዜ ላለመፍጀት። በሁለት እናካፍለዋለን 16 ይመጣል። 16 እንደዚሁ በሁለት እንለዋለን እናካፍለዋለን 8 ይመጣል። 8ን እንደዚሁ በሁለት እንለዋለን። ያው እነዚህን ማሳያችሁ ያው ቀላል ነገር ነው። ነገር ግን ያው በዚህ መንገድ እንደመጣ እንዲታውቁልኝ ስለፈለኩኝ ነው። እዚህ ኢኳልስ ቱ 4 ይመጣል። 4 ደግሞ እንደዚህ በሁለት ተራውዝ ላይ 2 ይመጣል። ስለዚህ ስንት ይመጣል ለማን 1 2 3 4 5 ማለት ነው። ስለዚህ -2 ዘ ፓወር ኦፍ 5 ብላችሁ መግለጽ ትችላላችሁ ማለት ነው። -32 ማለት ነው።
ማይነስ 32 እንደዛ አድርጋችሁ መጻፍ ትችላላችሁ። ይሄኛው ማይነስ ትሉና እዚህ ላይ ማይነስ 16 እያላችሁ መቀጠል ትችላላችሁ ማለት ነው። እዚህ ላይ ኦሬዲ ሶሪ እዚህ ላይ ማይነስ ታረጉትና ይሄኛው 16 ይመጣላችኋል። ማይነስ 16 ሶሪ ማይነስ 16 ሶሪ ፖዚቲቭ 16 ይመጣላችኋል። ማይነስ 32 ሲካፈል ማይነስ 2 ታረጉታ ማይነስ 16 ይመጣላችኋል። አሁንም ላይ ማይነስ 2 ታባዙታላችሁ እያደረጋችሁ በዚህ መንገድ መስራት ትችላላችሁ። ኦሬዲ ማይነሱን ትታችሁ መጨረሻ ላይ ማይነስ 2 ማድረግ ትችላላችሁ። ችግር የለውም። እዚህ ላይ ምንም የሚያደናግር ነገር የለውም ማለት ነው። ኦሬዲ እንግዲህ እዚህ ላይ እንደምትመለከቱት the fifth root of minus 2 the whole 5 over 3 the power the cube root of minus 4 the power of 3 ማለት ነው። 64 እንደዙ በፕራይም ፋክተራይዜሽን በዛ መንገድ መጻፍ ትችላላችሁ። ስለዚህ በዚህ መንገድ ይመጣላችኋል። እዚህ ላይ ለምን እንደሆነ ታውቃላችሁ። ማይነስ 4ን ኦሬዲ እንትን ያላደረግነው እርስ በርሱ እንዲጣፋልን ማለት ነው። ይሄኛው 3 ይሄኛው በ3 እንዲጣፋልን 4 ሆኖ እንዲቀጥልን ስለፈለግን ነው እንጂ በዛኛው መንገድ መሄድ ትችላላችሁ። ችግር የለውም። ይሄኛው 5 በዚህኛው 5 እንዲጣፋ የሆነና ማይነስ 2 ኦቨር ማይነስ 4 ይመጣል። እዚህ ኳስ 1 ኦቨር 2 ይመጣልና ማለት ነው። ይሄ እንግዲህ ሲምፕሊፋይ አድርጉ ስንባል በዚህ መንገድ ነው ሲምፕሊፋይ የሚሆነው። ቢን ደግሞ ስንመለከት 7 root of minus 28 ነው የሚለን ሶሪ minus 128 ማለት ነው። ይሄን እንደዚሁ በፕራይም ፋክተራይዜሽን the 7 root of minus to the power of 7 ይመጣላችኋል። ማይነስ 128 ፕራይም ፋክተራይዜሽን ስትሰሩ to the power of 7 ይመጣላችኋል። ይሄን ቼክ ማድረግ ትችላላችሁ። ይሄን እንደዚሁ ምን ማድረግ እንችላለን? minus to the power of 7 ይሄ ኦሬዲ ነው። እንግዲህ the n root of ማለት ነው። እዚህ ላይ ደግሞ a ከተባለ ምን ማለት ነው? ይሄ a the power of 1 over n ነው የሚል ህግ ቅድም አውርተናል። ስለዚህ ያንን ህግ እዚህ ላይ አፕላይ ማድረግ ማለት ነው። የ1 over 7 ብለን መሄድ እንችላለን። ስለዚህ ኢኳልስ ቱ ማይነስ 2 ይመጣላችኋል ማለት ነው። ይሄኛውን በዚህኛው ጋር ታባዙታላችሁ። ስለዚህ ማይነስ 2 7 over 7 ይመጣላችኋል። ሶ እዚህ ኢኳልስ ቱ 2 ይመጣላችኋል። ማይነስ 2 ይመጣላችኋል ማለት ነው። እዚህ ላይ እንደምትመለከቱት ሌላው ምንድነው? ሲ ምንድነው የሚለን to the power of the square root of 5 times to the power of the square root of 20 over a the power of the square root of 5 is equals to ይሄንኛው እንግዲህ ሲምፕሊፋይ አድርጉ የተባለው ይሄኛው ሲምፕሊፋይ ስናደርገው ምን ይመጣልና እዚህ ላይ ምን ይመጣልና to the power of square root of 5 times to the power of square root of 20 ማለት ነው። ይሄንኛው ምን ብለን መጻፍ እንችላለን መሰላችሁ? እዚህ ላይ ለምሳሌ እዚህ ላይ ምን የሚል ህግ አለ መሰላችሁ? እዚህ ላይ a the power of n times a the power of m ከተባለ እዚህ ኮስት ምን ማለት ነው የሚል ህግ አለ። a the power of n plus m የሚል ህግ አለ ብለናል አይደለ? ከዚህ ቀደም n plus m የሚል ህግ አለ ብለናል። ስለዚህ ያንን ህግ ነው አፕላይ ያደረግነው እዚህ ላይ። ሌላው ደግሞ ሩት 20 ማለት ነው። ሩት 20 ማለት ይሄን እንደመጣ ግር እንዳይላችሁ እዚህ ኮስቱ ማለት ነው። the square root of 4 ሲባዛ በ5 ማለት ነው። 4 ሲባዛ በ5 ብላችሁ መጻፍ ትችላላችሁ። እዚህ ኮስቱ ትሩና ምን ታደርጋላችሁ? ይሄን ደግሞ square root of 4 ታደርጋላችሁ። ይሄን ግን ታውቁታላችሁ። ሲባዛ ታደርጉና square root ለመገንጠል ማለት ነው። እዚህ ኮስቱ ታደርጉና square root of 5 ብላችሁ ትጽፋላችሁ ማለት ነው። ስለዚህ ኮስቱ ማለት ነው square root of 4 ማለት ነው 2 ማለት ነው። ስለዚህ 2 times square root of 5 ማለት ነው። እዚህ ላይ 5 ብላችሁ ትጽፋላችሁ ማለት ነው። እቺኛቱ ከየት እንደመጣች ግር እንዳይላችሁ ፈልጌ ነው እዚህ ላይ ማለት ነው። ስለዚህ ይሄ to the power 2 square root of 5 ማለት square root of 20 ጋር ተመሳሳይ ነው ማለት ነው። ስለዚህ ኦቨር ታረጉና 8 square root of 5 ታረጉታላችሁ። ከዚያ በኋላ እዚህ ላይ እንደምትመለከቱት እዚህ ላይ square root እዚህ አለ፣ እዚህ ላይ square root አለ ማለት ነው። ስለዚህ square root-ን አስ ኮመንት ወስዱትና እዚህ ላይ እንደገና ልስራላችሁ። እዚህ ላይ square root of 5 plus 2 square root of 5 ማለት ነው። square root of 5 ማለት ነው። እዚህ ላይ ወርታች ልብረድና square root of 5ን የጋራ መውሰድ ትችላላችሁ። ከዚያ በኋላ ኢንቱቱና 1 ሲደመር 2 ማለት ነው። 1 ሲደመር 2 ማለት ነው። ምክንያቱም አባዙት square root of 1 ማለት square root of 5 times 1 ማለት square root of 5 ነው። ፕላስ ታረጉና 2 times square root of 5 times 2 ማለት 2 square root of 5 ማለት ነው። ስለዚህ ይሄንኛው 3 ይመጣልና ስለዚህ እዚህ ላይ ምን እናደርጋለን ማለት ነው 3 እናደርገዋለን ማለት ነው። 3 square root of 5 ብለን መጻፍ እንችላለን ማለት ነው። 2 the power of 3 square root of 5 ማለት ነው ኦቨር 8 square root of 5 ማለት ነው። ዘነዚህ ኮረስቱና ይሄንኛው አገላለጽ ማለት ነው
እዚህ ላይ እንደምትመለከቱት to the power of 3 ብላችሁ መጻፍ ትችላላችሁ ይሄንኛው ማለት ነው። ከዛ ዘ ሆል ታረጉትና ስኩዌር ሩት ኦፍ 5 ብላችሁ መጻፍ ትችላላችሁ ማለት ነው። ይሄኛው ህግ ምን እንደሆነ ታውቃላችሁ? ከዚህ ቀደም ስነግራችሁ የነበረው ማለት ነው። ለምሳሌ a the power of n the whole m ከተባል ምን ማለት ነው? ሁለቱም መባዛት ይችላል ማለት ነው። a the power of n times m ማለት ነው። ሶሪ m መጀመሪያ የተሰጠን ይሄ ነበረ። እዚህ ላይ እንደምትመለከቱት መጀመሪያ የተሰጠን የትኛው ነበረ? ይሄኛው ነበር የተሰጠን። ከዛ በኋላ ምን አደረኩት? ተነተንኩት። በምን አይነት መንገድ? በዚህ አይነት መተንተን ማለት ነው። ስለዚህ to the power of 3 the whole square root of 5 over 8 square root of 5 ብለን መጻፍ እንችላለን። ስለዚህ to the power of 3 ማለት 8 ነው። 8 square root of 5 over 8 square root of 5 ማለት እዚህ equals to 1 ይመጣል። ምክንያቱም they are the same። ስለዚህ ተመሳሳይ ቁጥር ስለሆኑ ሲካፈሉ አንድ ይመጣልናል ማለት ነው። ሶ እዚህ ድረስ ይበቃናል ማለት ነው። ቀጣይ ኤግዛምፕል እንሰራለን። ይሄን እንደምትመለከቱት ማለት ነው። ለዛሬ ላይ ይበቃናል። ቀጣይ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ግን ሰብስክራይብ ላይክ ማድረጋችሁ እንዳይለየን እንላለን። እናመሰግናለን።